ውዶችዬ እንዴት ናችሁልኝ? ደህና ናችሁልኝ ወይ? አለን። ዛሬ ማሳያችሁ መጀመሪያ ሶፋ ስመርጥ ምርጫ ላይ እንዴት ነኝ? ይሄንን መረጥኩኝ። ከዛ ቲቪም 43 ኢንች ቲቪ ገዛሁኝ ማለት ነው። ስማርት ዋው የሆነ ቲቪ ነው። ከዛ ይሄንን ቲቪ ስታንድ ምናምን ገዛሁኝ። በቃ ከዛ ቤት ውስጥ ምናምን ይሄን ምንጣፉ ነበረ ወለሉን ቀይሬያለሁ። ከዛ ይሄን ይመስላል ሳሎኔ አዲስ ነው ገና እየዘረጋው። እዚህ ጋር መሀል ላይ ያለችው ቴብል ዝም ብላችሁ ለፏት። መሀል ላይ ያለው ሶፋ ጋር የሚሸጠውን ከምገዛ ባሰራ ይሻላል ብዬ እሱን እያሰራው ነው፣ የመሀል ቴብል ማለት ነው። ከዛ ዝም ብዬ አሮጌ ኪችን ውስጥ የነበረችውን እዚህ ያረኳት። ከዛ ቲቪውን ከፈትኩት። ከዛ እነዚህም የድሮ ኦልድ በጣም ደስ የሚሉ ጠንካራ የምግብ ጠረጴዛና እንትን ናቸው እንደሚባለው ይሄ ወንበሮች ናቸው። እዚህ ጋር ጀስት ዝም ብዬ ነው የቀረስኩላችሁ ምን መቅረጽ እንዳለብኝ ስለማላውቅ። ከዛ ያው ሶፋዬ አምራል ቤቴ ውስጥ ሃፒ በርዝዴይ አክብረውልኝ ነበር ሰርፕራይዝ። ከዛ ምሳ ሰራራውኝና ቀረብኩኝ። ይሄው ቴብሉ አሰርቼው ይሄ ነው። በጣም ጠንካራ ነው የሚያምረው። ምሳው መሆን ነበረ። እዚህ ጋር ኬኔቶ አለን፣ ቡና እያፈላው ነው። ከዛ ቤተሰብ ጠራሁኝ። ከቤተሰብ ጋር አፋ እያልኩኝ ነው እላችኋለሁ። ቴብሉን እንትን የምግቡን ቦታ ጠረጴዛውን ቀየርኩት። ዋው ሆኗል። አመሰግናለሁ።